ምንም አይነት ትሬኒንግ ብትሰራ እኔን አታሸንፈኝ ምንም ማለት ነው ባይሆን ሰሞኑ በሸቀልሽው አለ አይደል ፈታበል ይሄን አራቱን ዘና በል ከዚህ በላይ ደሃለ በሸነፈ ምን ያው ለምን ነው የገባሁት እናቴ ትቆጣኛለሽ ብቻ ሳይሆን በመሳሪያ ምናምን የምትጓጓው እሱ ቀላል አዲሱ ውድ ምን ይመስላል ስለዚህ ከተከፈለኝ ያልገባ ምናምን በጣም ከብዙ ጉዝ አካላቶች ጋር ስትጋጭ ስትደባደብ ምናምን ነው በዛው ተለክፍ ይቀር ሴቶችን በጠረባ ስትል አይቻለሁ መደባደብ ኖርማል ስንት ዓመትክ ነው 17 አልሸነፍም ከየት መጥቶ ነው ፍቅረኛለህ እንዴ አረኒ ስታፍራላችሁ በአካል አግኝተኸው ታውቃለህ ወይ በህይወት እስካለው የውድድር አይቀርም እንዳትደበድብ ለተመልካች ብዬ ላራዝመው ይችላል እዚህ ጋር የተፈጠረው ውዝግብ ምን ነበር ምን እንደሆነ ማሳየው እኔ የ150 ሺህ ብር ትኬት እኔ ገዛላችኋለሁ ይሄንን ፋይት አብረን እናያለን ይሄንን የማደርገው ከዚህ በፊት የነበረው ፋይት በጣም ስለወደድኩ ነው ኢትዮጵያ ውስጥ እንደዚህ አይነት ኢቨንት አይቻለው ለማለት በጣም ይከብደኛል ስለዚህ ቀጣዩን ፋይት አብረን የምናይ ነው የሚሆነው የኔ ፎሎወሮች የ150 ሺህ ብር ትኬት ገዛላችኋለሁ ቀኑ ሲደርስ የቲኬቱን ዋጋ ስንሰማ ስንት ሰው እንደሆነ አሳውቃችኋለሁ ዝም ብላችሁ ፎሎ አድርጋችሁኝ ጠብቁ ሴዶ እንግዲህ የመጀመሪያውን ኢንተርቪው ሰጥቷል በቀጣይ በምንም ተአምር አልሸነፍም የሚል መልስ ነው እየሰጠ ያለው እስኪ ምን ነው ይሆናል